ከፍላለሁ። ምንም የብር ችግር የለብኝም መርጌታ። እኔ የፈለኩት አሁን እዛ ጽሁፍ ያየሁት ፖስት ያደረጋችሁት ድግምት እንደምትሰሩ የመሰፋቅር የተለያየ መድኃኒት እንዳላችሁት ነው ያነበብኩት። እና እኔ አሁን የፈለኩት ሁለት ነገር ነው። ምንድነው? እሺ መርጌታ፣ አንደኛው አንድ ጴንጤ አለ። ጴንጤ የሚባሉ አሉ አይደል? እነዚህ የሚረብሹ እና ጎረቤቴ ነውና በጣም ነው የሚረብሸኝ። በቃ መዝሙር የዘመረ ምናምንና መጽሐፍ ቅዱስ እያነበበ ምናምን በቃ በጣም ይረብሸኛልና እና በቃ በሞት እንዲነሳ ድግምት እንድታደርጉልኝ አንዱ እሱ ነው የምፈልገው። ከቦታው እንዲነሳ አይደለም እንዲሞት፣ በቃ በሞት እንዲጠፋ አስበህበታል? ይሄንን ነገር ወስነህ ነው? ወስኜ ነው በቃ እንዲሞት። ይሄን ነገር ካደረጋችሁልኝ እኔ በጣም የፈለጋችሁት ብር ነው የምሰጠው። በቃ በጣም ብዙ ብር ነው የምሰጠው። አካባቢህ ነው? ጎረቤትህ ነው? ጎረቤቴ ነው አካባቢ። እምነትህ ምንድነው? የኔ ልጅ አንተ እምነት? ያው እሱማ ጴንጤ ነው እኮ አልኩት። ያንተ ነው? የሱ ያንተን እምነት ነው የጠየቅኩህ የኔ ልጅ። ኦርቶ ነው። ኦርቶዶክስ? ይሁን የኔ ልጅ። እርሶ ኦርቶዶክስ ነው አይደል? እኮ ልጅ እኛ የጥበብ አባቶች ነን። ሌላ እምነትም አናቅም። በባህላችንም በሀገራችንም ያልተፈቀደ እምነት እኮ ነው የኔ ልጅ። መርጌ ኦርቶዶክስ ነው ጴንጤ? ኦርቶዶክስ ነኝ የኔ ልጅ፣ ኦርቶዶክስ ነኝ። እሺ መርጌታ፣ እና አሁን መርጌታ አንዱ ይሄ ነው የምፈልገው። ሁለተኛው ጉዳይ ምንድነው? ሁለተኛ የምፈልገው ደግሞ 3 ሴቶች አሉ። በጣም ነው ያፈቀርኳቸውና በቃ የመሳፈቀር እንድትሰሩልኝ። ለሶስቱም ሴቶች? ሶስቱ በቃ ባለ ትዳር እንዲሆኑ። ያንተ ስራህ ምንድነው? እኔ ያው እንትን ነው የምሰራው። ይሄ እንትን ቢዝነስ ማለት። ምን አልከኝ? ቢዝነስ ምንድነው? ስልህ ግልጽ አድርገህ። ስራህን ነው መናገር ያለብህ። በቃ ባጭሩ ነጋዴ ነኝ መርጌታ። ስለዚህ አሁን አንተ ለሶስቱም ሴቶች እንዲወዱ በአንተው ስር እንዲሆኑ ለአንተው እንዲገዙ እንዲታዘዙልህ ነው የምትፈልገው? እኔ ስር ሆኖ ለእኔ እንዲገዝሉኝ፣ ለእኔ በቃ ከሶስቱ ትዳር ማድረግ በመስተፋቅር እንዲደንዝዙ። ስለዚህ የኔ ልጅ ለአንተ የሚሆንህ ለሁሉም ሴቶች፣ የትኛዎቹም ሴቶች አንተ የምታያቸው የምትፈልጋቸው ሴቶች ሁሉ ለአንተ እንዲሆኑ ማድረጉ የሚቀል ይሆናል። አለያ የሶስቱንም ሴቶች ስማቸውን የእናት አባታቸውን ስም ለእኔ መናገር ይኖርብሃል። ምንም ችግር የለኝም። ስማቸው አለኝ ከነ እናታቸው አባታቸው። እኔ ጋር እነሱን ስማቸው ታውቃለህ? እነሱን የእናት አባት ስም? በደንብ። እሱን የምታውቅ ከሆነ እኔ ይሄንን ሳምንት ባልሞላ ውስጥ ማሳይ ይሆናል የኔ ልጅ። እሰይ እልል ይመጣሉ አይደል? የኔ ልጅ የምታየው ነው የሚሆነው። ሶስቱም ይመጣሉ አይደል? እኔ ጋር ይመጣሉ ልጅ፣ ይመጣሉ። ደስ አለኝ መርጌታዬ። በቃ እኔማ በቃ ምን እንደማደርግለት እኔ ነው የማውቀው። በቃ የፈለጋችሁት ብር ነው የምጠይቀው። ይሄ ነገር ከሰራልኝ በቃ ይሄንን የምታየው ነው የሚሆን ልጅ። ስምህ ማን ነው? ያንተ ስም? ዳንኤል ነው። ዳንኤል። ይሄንን እንግዲህ ምስጋና የኔን አንተ ለውጡን አይተህ ልጆቹን በእጅህ አስገብቼ ያልከውንም ሰው ከፈለክም አሳብጄ የትም እልከዋለሁ። አለያም እኔ የምታየው ይሆናል ልጅ፣ የምታየው ነው የሚሆን። በዛ ሰዓት መተህ እግሬ ላይ ወድቀህ እኔን አመስግነህ ውለታዬን ትከፍለኛለህ እኔ ልጅ። እና እኔ አሁን ያ ጎረቤት ቢሞት ነው የምፈልገው። እና ወይስ ይበድ? ማበድ ይሻላል ወይስ መሞት? እኔ ጨርቁን ጥዬም ከአካባቢህ እንዲሄድ የትም እንዲሄድ ማድረግ እችላለሁ ልጅ። በሞት መሄድ አይቻልም እንዴ? አደርገዋለሁ ልጅ። ከዛ በፊት የሚጠበቁብህ ነገሮች ይኖራሉ።
ምንድን ነው እሱ? ይኸውልህ እየሰማኸኝ ነው? ስሙን ታውቀዋለህ? በደንብ ነው ማውቀው። የእናቱ የእሱ በደንብ ነው ታውቀዋለህ? በደንብ ነው ማውቀው ስሙ። ስለዚህ አዘወትሮ የሚለብሰውን ልብስ እየሰማኸኝ ነው? አዎ እየሰማሁት ነው መርጌታ። ከእሱ እርምታህል ቆርጠህ ለልጆች የምታቀብልልኝ ይሆናል። ልጆች አንተ ዘንዳ ይመጣሉ። ከልብሱ ነው ቆርጬ የምሰጠት? አዎ። ልብሱ ላይ ነው የሚደገም? አዎ አዎ። እሺ እሺ መርጌታ። ለውጡን የምታየው ይሆናል። አሳብጀም ሆነ በህይወቱም ሆነ የምመጣበት ይሆናል። በቅርብ ይታያል አይደል? በቅርብ ጊዜ ታየዋለህ። ለውጡን የምታየው ይሆናል። በመምም እመጣበታለሁ። በዛ ሰዓት አንተ የምታየው ይሆናል ለውጡን። እሱን በተለይ እኔ የምፈልገው እሱ ነው። ዋናው ነገር ከመስተፋቀሩ የዚህ ጎረቤት በጣም ረብሸውኛልና በቃ ይሂድ፣ በሞት ይነሳ። አልፈልገውም፣ እኔ ማየት አልፈልግም። በቃ እሱ ይደለም የኔ ልጅ። ይሄ ለእኔ ስታየው ነው። ነገር ቢደጋግሙት ምንም አያደርግ። ወደ ስራው ወደ መፍትሄው መሄድ ነው የሚሻለው። በቃ እሺ። ስለዚህ ስንት ነው ብሩ መርጌታ? የሁለቱም የሚጠበቅብህን ነገር አንተ ማሟላት ነው። በአካል መጥተህ እኔ ዘንዳ ውለታዬን የምትከፍለኝ ይሆናል። ከአንተ የሚጠበቅ የመጽሐፍ መግለጫ የሚሆን ለድግምቱ ለመጽሐፍ መግለጫ የሚሆን ነው። የመጽሐፍ መግለጫ? አዎ፣ በስማቸው የሚደገም ድግምት አለ። በእሱም በእነሱ አለች። ሌላውን መጥተህ በአካል ለውጡን አይተህ ልጆቹንም በእጆች አስገብተህ ሰውየውንም አንተ እንደፈለግህ አድርጌልህ በዛ ሰዓት መጥተህ እኔን የምታመሰግነኝ ይሆናል የኔ ልጅ። ኧረ በጣም ነው የማመሰግኑት መርጌታ። ሁለቱም ከሰራለኝ ይሄ መስተፋቅሩ ሶስቱ ሴቶቹ ከመጡኝ ልጁ ደግሞ በሞት ከተነሳ ከጠፋልኝ በቃ መጥቼ ነው የማመሰግኑት። ግድ የለም የኔ ልጅ። ስማቸውን ላክልኝ፣ በዚህ በሚሴጁ አድርግና ላክልኝ። እሺ እሺ። ስማቸው የእሱንም ስም አሁኑኑ ላክልኝ። እሺ። ከዛ ምን ማናግርህ ነገር ይኖራል ዳንኤል። እሺ መርጌታ። እና የመጨረሻ እኔ አንድ ነገር የምፈልገውት ነገር አለ። እሱን ደግሞ ልንገራቸውት። ይሁን የኔ ልጅ። አዎ እሺ መርጌታ። ምንድነው ይሄ? እኔ መልእክተኛ ነኝ እኔ የኔ ዋናው ስራ ማለት ነው። እና መልእክቴ ምንድነው? ለሰዎች ማድረስ ከብዙዎች ጠንቋዮች፣ የሰይጣን አገልጋዮች፣ ደብተራ ምናምን ነው የምገናኘው። እና ለምንድነው የምገናኘው መርጌታ? መልእክት አለኝ ማደርሰው። እሱ ደግሞ ምንድነው? ትልቅ ብስራት ነው። ይሄ ብስራት ምንድነው መርጌታ? ይሄ ስራ አሁን የምትሰሩት የሰይጣን ነው ወይስ የአምላክ የእግዚአብሔር? ምኑ? እስቲ ንገሩኝ መጀመሪያ። ይሄ አሁን የምትሰሩት ስራ ይሄ የጥንቆላ ድግምት ምናምን የእግዚአብሔር ስራ ነው ወይስ የሰይጣን? ይሄ እኔ ልጅ ሁሉም እንዳየመለካከቱና እንደየሁሉም እንደየአስተሳሰቡም እንደየስራውም የሚጠየቅ ይሆናል አይደል? አዎ። እና እኔ አሁን መርጌታ ምሎት እኔ የእውነት ፈልጌ አይደለም። ዋናው ፍላጎቴ እኔ ለእርሶት የደወልኩሎት ንስሐ እንድትገቡ ነው አሁን የደወልኩላት። እና በዚህ ስራ ከቀጠላችሁ ልትሞቱ ትችላላችሁና ኢየሱስ ክርስቶስ ይወዳችኋል። ንስሐ መግባት ትፈልጋላችሁ? ከዚህ ክፉ መንገድ መመለስ አለባችሁ። ምክንያቱም መርጌታ ይሄ ስራ ሰይጣናዊ ስራ ነው፣ ወደ ሲኦል ይዞት የሚሄድ ስራ ነው እና መመለስ አለባችሁ። በንስሐ መመለስ አለባችሁ መርጌታ። ምክንያቱም